አንድ መረጃ ልስጣችሁ። በቅድሚያ ይህንን ቪዲዮ ሁላችሁም በቅንነት የቻላችሁትን ኃይል ኮፒ ሊንክ ሼር በማድረግ ለሌሎች ያደርሱ። ይህንን በማድረጋችሁ የአንድ ሰው ህይወት ከሞት መታደግ ትችላላችሁ። ሲልክ ሮድ አጠቃላይ ሆስፒታል የተመሰረተበትን 6ኛ ዓመት ምክንያት በማድረግ የነጻ ህክምና ዘመቻ ሲያደርግ ቆይቷል። ሆስፒታሉ በዋናነት ከሚሰጣቸው አገልግሎቶች ውስጥ በታዋቂ ቻይናዊ የማህፀን ካንሰር ባለሙያ ፕሮፌሰር ዙ የሚመራ የጽንስና የማህፀን ህክምና፣ ዲኤስኤ እና ካትላብ የልብ ደም ስር ጥበትን ማስተካከል፣ የላፕራስኮፒ ቀዶ ጥገና፣ በካሜራ የታገዘ ሆድ ሳይከፈት የሚደረግ ቀዶ ህክምና፣ የተራቀቀ በካሜራ የታገዘ የመገጣጠሚያ ችግሮችን ቀዶ ህክምና ማድረግና ድንገተኛ አደጋ ማዕከል፣ የነርቭ ቀዶ ጥገና፣ የኩላሊት እጥበትና ኢትዮጵያ ውስጥ የመጀመሪያ የሆነው CRRT ወይም የ24 ሰዓት የኩላሊት እጥበት ህክምና፣ የተሟላ የጽኑ ህሙማን ክፍል ICU ማዕከል በተሟላ ህክምና መሳሪያ። ይህ ሆስፒታል በቻይና ባለሀብቶችና በኢትዮጵያ መንግስት አጋርነት የተሰራው አዲስ አበባ ሲልክ ሮድ አጠቃላይ ሆስፒታል $35 ሚሊዮን ወጪ ተደርጎበት በ13 ወራት ውስጥ ተገንብቶ በመጠናቀቅ ጥቅምት 25 2012 ዓ.ም የዛሬ 6 ዓመት ነበር ስራውን በይፋ የጀመረው። ላለፉት 6 ዓመታትም ሆስፒታሉ በተለያዩ በጎ አድራጎቶች እንዲሁም በህክምናው መስክ በሀገሪቱ ትልቅ አስተዋጽኦ ሲያበረክት ቆይቷል። አድራሻቸው ግብጽ መንገድ ከቫቲካን ኤምባሲ በተቃራኒ በኩል ሳር ቤት የሚወስደውን መንገድ ሲይዙ ግብሰን አካዳሚ አጠገብ ይገኛሉ።